ሰላም ጤና ይስጥልኝ እንደምንላችኋል ውድ የኤልቤቴል ሚዲያ ተከታታዮች ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ ከመረጃዎቹ ጋር ኤልቤቴል ጌጡ ነኝ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ይህ በምስሉ ላይ የምትመለከቱትን 5 አይነት የገበታ ጨው የምግብና መድኃኒት ባለስልጣን ህብረተሰቡ እንዳይጠቀም አሳስቧል የኢትዮጵያ የምግብና መድኃኒት ባለስልጣን የተለያዩ የገበታ ጨው ምርት አይነቶች በሚመለከተው አካል የደረጃ ምልክት የመጠቀም ፈቃድ ሳይኖራቸው በመገኘታቸው ህብረተሰቡ እንዳይጠቀማቸው አሳስበዋል ባለስልጣኑ በቅርብ ገበያ ላይ ባደረገው ቁጥጥር 5 የተለያዩ ገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፈቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን የባለስልጣኑ ህዝብ ግንኙነትና ኮሙኒኬሽን ዋና ዳይሬክተር አቶ አበራ ደመቀ ለብስራት ሬዲዮና ቴሌቪዥን ተናግሯል በመሆኑም እነዚህ ምርቶች ጥራታቸው ደህንነታቸው ያልተረጋገጡ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አሳስቧል ጥቅም ላይ እንዳይውሉ የተባሉ ምርቶች ሊኑ የገበታ ጨው ታሪክ የገበታ ጨው ቢ የገበታ ጨው ሺማ አዮዳይዝድ እና ጂኤም ኤዳይዝድ ጨው በሚባል የምርት ስም የሚጠሩ መሆናቸው አቶ አበራ ደመቀ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ከመረጃዎቹ ጋር ኤልቤቴል ጌጡ ነበርኩኝ መረጃው የብስራት ኤፍኤም